በሐዘናችን በችግራችን ጊዜ ከምንውለው ከዚህ በኋላ እግዚአብሔር በመግባት ለባልንጀሮቻችሁ ራሳቸውን ዝቅ ዝቅ አድርጉ፣ ሴቶችም ለጌታቸው እንደሚገዙ አድርገው ለባሎቻቸው ይገዙ ይታዘዙ። ክርስቶስ ቤተክርስቲያን ገዛ መድኃኒቷን እንደሆነ ለሴቱ ገዛ ረዳቷ ባሏ ነውና ባሏንና ቤተክርስቲያን የሚመለ ክርስቶስ እንደሚታዘዝ ሴቶችም ለባሎቻቸው በስራ ሁሉ ይታዘዙ። ክርስቶስ ራሱ ስለእርሷ ካለበት ከመስጠት ደርሶ የሚወደዳት ወንዶች ሚስቶቻቸውን ይውደዱ፣ በውሃ በማጥና በማስተማር ያነጻት ያከብራ ዘንድ ቤተክርስቲያን የጽድቅ ምስክር ትሆን ዘንድ ነው እንጂ በላይዋ እቤት ልጆች እንደሚገኙባት የከበረች ማህበራዊ ታደርጋት ዘንድ እንዲሁ ከወንዶች ሚስቶቻቸውን ለራሳቸው አድርገው ይውደዱ። ሚስቱን ወደደ ራሱን ወደደ። ከቶ ሥጋውን መብላት የሚቻል አይደለም። ክርስቶስ ምንም ስለነገሩ ለመገባት እናንተ በቅታችሁ ወልዳችሁ መግቡ፣ እንጀራ በራእቃም ጠብቁ። ያሻቱንና ወንድ ስለሚስቱ አባቱና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። ይህ የባልና ሚስት አንድነት ትልቅ ነገር ነው። እኔም በክርስቶስ ለምእመናን አንድነት ምሳሌ አድርጌ እናገራለሁ። እንግዲያስ እናንተ ሁላችሁም ለራሳችሁ አድርጋችሁ ሚስቶቻችሁን ውደዱ፣ ሚስትም ባሏን ትውደድ። እንደዚሁም እናንተ ሴቶች ለባሎቻችሁ ተገዙ። በዚህ ነገር የማያምኑ ወገኖች ከሴቶች ከበጎ ስራቸው የተነሳ ያለ ዘንድ ያለ ጥርጥርም ሰውነታቸውን ይጠቅሙ ዘንድ ጠባያችሁን በፈራችሁ በንጽሕና አሳምኑ። የሆኑ የከሆነ የዓይን ደስ ታሰኙ ዘንድ እግራችሁን በመስራትና በወርቅ በብር በማጌጥ ዋጋ ብዙ የሆነ ልብስ በማልበስም አይደለም፣ በመንፈስ ቅዱስ ማደሪያ የሆነ በማይጠፋ ጸጥ ባለ ቅንነት የሰውን ውስጣዊ ልቡን ደስ በማሰኘት ነው እንጂ እንደዚሁ በእግዚአብሔር ያመኑ የከበሩ ሴቶችን ቀድሞ ለባሎቻቸው በመገዛት ራሳቸውን ያስጌጡ ነበሩ። ሳራ ለአብርሃም ትገዛ ጌታን ትወልድ ነበረ። እናንተም ከድንጋጤ የተነሳ ምንም ሳትሰሩ በበጎ ስራ ልጆቿ ሁኑ። እንደዚሁም እናንተ ወንዶች ከሚስቶቻችሁ ጋር ስትኖሩ ተፈጥሯቸው ደካማ ስለሆነ ሚስቶቻችሁን አታቃልሉ፣ እነሱ ከእናንተ ጋር ክብርን ሕይወትን ይወርሳሉና። ጸሎታችሁ እንዳትሰነካከል ሚስቶቻችሁን አክብሩ። በሁሉም ፍጻሜ ጓደኞቻችሁ መከራ እያደረጋችሁ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ እንድትሆኑ ነው። ያን ጊዜ ሐዋርያት ቀርባዮስና የወንድም ከጳውሎስና ከበርናባስ ጋር ወደ ውጭ ወዳቱ ከወንድማቸው ሰዎች ይመጡ ዘንድ ተመከሩ። በወንዶችም መካከል ሊቃውንት የነበሩት በሩሲያ ተፈራራዊ ይሁዳንና ሲላስን ላኩ። እንዲህ የምትመሩት በእጃቸው ጽፈው ላኩ። ከሐዋርያትና ከቀሳውስት ከወንድሞችም ከአሕዛብ ወገን አምናችሁ በአንጾኪያና በሶርያ በኪልቅያም ያላችሁ ወንድሞች ስትደርስላቸው ሰላምና ደስታ ለእናንተ የሆኑና በምን ያላዘዝናቸው ሰዎች መጥተው ትገዘሩ ዘንድና ወይትን ትጠብቁ ዘንድ ይገባችኋል እያሉ እንዳያወቋችሁና ምጽዋችሁን እንዳናወጡ ሰማን። ከእነዚህ ከምትወዷቸው ከጳውሎስና ከበርናባስ በአንድነት ወደ እናንተ የሚልካቸው ሰዎች ይመጡ ዘንድ መከሩን ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰውነታቸውን አሳልፈው ከሰጡ ከበርናባስና ከጳውሎስ በቃላቸው ይነግሯቸው ዘንድ ይሁዳንና ሲላስን ላክንላችሁ። ከዚህ ከሚገባው ሕግ በቀር ሌላ ትርፍም ነገር እንዳንጨምርባችሁ ስርዓት እንዳናከብርባችሁ መንፈስ ቅዱስ በእኛ ተናግሮ ስርዓት ዘርቷልና ለጣዖቱ ከተሰዋ ከደንግጥ አንገትም ከዝሙቱ ትርቁ ዘንድ ከዚያም ራሳችሁን ልትጠብቁ በሰላም ትኖራላችሁ። የእግዚአብሔር ሕግ ንጹሕ ፍጹም ነው፣ ነፍስንም ይመልሳል፣
የእግዚአብሔር ምስክር የታመኑ ሕፃናትንም አዋቂዎች ያደርጋል። ክብሩ ታመኑ ሕፃናትን ጥበበኛ አዋቂዎች ያደርጋል። የእግዚአብሔር ስርዓት እየቀና ነው፣ ልብንም ደስ ያሰኛል። ጌታችን ኢየሱስ ክርስቶስ ይህንን ነገር ከፈጸመ በኋላ ከገሊላ ተነስቶ ዮርዳኖስ ማዶ ይሁዳ ሰው ወደሚሆን አገር ደረሰ። ብዙዎች ተከትሎ ነበርና በዚያ ስፍራ አዳናቸው። ፈሪሳውያንም ሊፈትኑት ወደ እርሱ መጡ። በማናቸውም ምክንያት ሚስቱን ይሰጣት ዘንድ ለሰው ይገባዋልና አሉት። ከጥንት ጀምሮ ባልና ሚስት አድርጎ እንደፈጠራቸው መጽሐፍ አልተመለከታችሁምን ብሎ መለሰላቸው። ስለዚህ ወንድ አባቱና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ አለ። እንግዲህ እንዲህ ከሆነ አንድ አካል ናቸው እንጂ ሁለት አይደሉም። እግዚአብሔር አንድ ያደረገውን ሰው አይለየውም። እንግዲህ ሙሴ የምትፈታበት ደብዳቤ ሰጥቶ ይሰጠው ዘንድ ሙሴ ለምን አዘዘ አሉት። ሙሴ እንደ ልቦናችሁ ክፋት ብዛት መጠን ሚስቶቻችሁን ትፈቱ ዘንድ አዘዛችሁ። ከጥንት ግን እንዲህ የታዘዘ አይደለም። ነገር ግን ሚስቱ በላዩ ላይ ካላመነዘረች በቀር ሚስቱን ፈትቶ ሌላችን የሚያገባ እርሱ ማመንዘር ነው፣ በላዩ የተፈታችውንም ያገባ ማመንዘር ነው ብዬ እነግራችኋለሁ አላቸው። ቄሱ ሁሉ የጌታችን ኢየሱስ ክርስቶስ በነባር አባቱ ዘንድ እንዳለን ሰው ወዳጅ ወይም ከቸርነት እንሻለን እንዳለን አቤቱ ሐዋርያት የሠሯት የአንዲት ክብርት የምትሆን የቤተ ክርስቲያን አንድነትን አስብ። ከዳርቻ እስከ ዓለም ዳርቻ ድረስ ያለች ዲያቆናት ስለምትሆን ስለ ቤተ ክርስቲያን አንድ መጸልዩ። ሐዋርያት የሠሯት እግዚአብሔር መሆኑን የቀናች ቄሱ ምእመናን ሁሉ አክብራቸው ይበል። ባርኮም ጊዜ ህቡ ይባርካል። ከአንተ የሚገኝ ፍቅር ሁሉ በሁላችሁ ልቦና አሳድርብን። በፍቅር ተስማምተን የሚኖር መስቀል ለኢትዮጵያ ሕዝበ ክርስቲያን ፍቅርና ሰላም ይስጣቸው። በዳሩ በውስጥ ያሉ የተሰበሰቡ ጎረቤቶቻችን ሁሉ በፍቅር በፍጹም ፍቅር አግዛቸው። የፍቅር ባለቤት ሆይ ፍቅርን ስጠን። ሁሉም ሰጥተናልና ጥሪትን አስገዛን። ደመወዛችን ስጠን። ከአንተ በቀር ሌላ የምናውቅ የለንምና ክብር የሚሆን ስምን እንጠራለን። ሰውነታችን በመንፈስ ቅዱስ ትሰሩ ዘንድ በኃጢአት ምክንያት የመጣ ሞት በእኛ ባለጋጆች ላይ በወገኖችም ሁሉ እንዳይሰለጥን ተቀዳሚ ተከታይ በሌለ በልጅ ያለው ያለ ከእርሱ ጋር ከመንፈስ ቅዱስ ጋር ሁሉም ጋራት ይገባል። ዓለም ሳይፈጠር እስከዛሬ ከዛሬም እስከዛ ከዚያም በኋላ በእውነት ህዝቡ አሜን ይበሉ። ክቡር ስለሚሆን ሰው ወደ ያጠበቅ አባቶች ቅዱስ ስሙ ስላባያፈ ዘመናትን ረድመት ሰጡ ደፍቶ ያስንተነት በዘንድ ክህነትን ከእሱ ዘንድ ለመስጠት አምኖ የሆነው የሹመቱን ምዕራፍ እስኪጨርስ ድረስ ብዙ ጸጋ የሚሰጥ ፈጣሪያችን እግዚአብሔር ነው። ሃይማኖታቸው የተፈቀሩና ቀሳውስትና ዲያቆናትን ጸልዩ ይበል። ሁሉን ያስ ፈጣሪያችን እግዚአብሔር እንለምናለን እናገራለን። ክቡር ስለሚሆን ስለ አባው ስለ ብለን ያገለግ ወራት ሳቅበት ክላስን ተጠቅበ ዘንድ ሹመቱን ተጠቀሙት ለመስጠት አምነው የሾመውን የሹመቱን ወራት እስኪፈጽም ድረስ ከኤጲስቆጶስ ጋር ሃይማኖታቸው ፈተና ከቀሳውስትና ከዲያቆናቱ ጋር ከሁሉ በላይ ከምትሆን ከአንዲት ከተከበረች ከቤተ ክርስቲያን ከብዙ አንድነቷ ሁሉ ጋር ስለኛ ስለ ወገኖችን ሁሉ የሚያደርገውን ጸሎት ተቀበለው። ብዙ በረከት ስጠው። ዳግመኛ የሚልቁን ለእርሱ የመንፈስ ቅዱስን ሀብት ስጠው። ከአንተ ዘንድ ያለ በረከት በላዩ አሳድር። ወገኖቹን ያስከብር ዘንድ የሚታየውንም የማይታየውን ጠላትን ሁሉ በእጁ ጭብጥ በሚወርዱት አድርገህ አስገዛለህ። እሱ ግን በእውነት በፍቅር በክርስቶስ ቤተ ክርስቲያን ብለህ በክብር ጠብቅልን። አንድ በሚሆን በልጅ ያለው ያለህ ከእሱ ጋር ከመንፈስ ቅዱስ ጋር ከሚታነጽን ይገባል። ዓለም ሳይፈጠር ዛሬ ከዛሬ እስከምጣት ከዚያም በኋላ በእውነት ጌታችንን ላይ ዘዴ ባል አባት እንዳንማርጋለን ስለወላጅታት ተርመጥሞሻለን ለምናለን። አቤቱ አንድነታችን አስብ። አቤቱ አንድነታችን አስብ። አቤቱ አንድነታችን አስብ። ለሮማ ምክንያት የተገለጠ ይወርድ የሚወዳለን በሚላበት የተበረከን በመናፍቅ አንድነታችን ሳያስብ ባርካቸው። በዚሁም የተገና የተሰበት ላዲ ያለመቋረጥ ያለመከልከል የአንተ የሆኑ ዘንድ ማመስጣቸው አንተ የሆኑ ዘንድ ማመስጣቸው አቤቱ የጸሎት በምስናገር የበረከትን ቤት ለእኛ ለባሮች ስጠን። ከሚባል ለሚመስክ ዘላለም ለሚመድ ዘመንሰጥ የእሱ ማረፍ እኛ አራት ዘንብ ያደረገ በአራት ማገር አቤት በዳለት ከነበራታቸው ይበተን ያለ ክብር ሙስሊም ሙስሊም የሚለሉ ከፊሽሸ በነበረ ወደ ተዳደው የሚገኙ
ወገኖች ግን ብዙ ደግሞ ላይ በሚቀበልበት ክብር የከበረ የሆነው በአንድ ልጅ ያለው ያለህ ከእሱ ጋር ከመስቀሉ ጋር ምስጋና ጽልል ይገባሃል። ዓለም ሳይፈጥር እስከ ዛሬ ድረስ ከዛሬ መስቀል ከዚያም በኋላ በሆነ የነቢያት ትንቢት ለመፈጸም የነቢያት ትንቢት ለመፈጸም ወንድ ከሴት ጋር አንድ ሆነ ዝቃቅንና አቤቱ ዛሬ ለእነዚህ ለባሮች ያደረጉ የጋብቻ ሕግ ባርክ። ከአንተ ለምድር በረከት የበቃ አድርገው ራያቸው ሰውን ክብሮ የሰጠች አንተ ነህ። ሕይወትን የምታደርጉት ዓለም ደስ ያሰኙ ዘንድ ባለባሮችህን የገር ኢየሱስና የሕይወት የሚያደርሰን አንድነታቸው ያለ አንዳች መሰናክል ፈጽም። የሰው ዘር ይመጣ ዘንድ ወንዶችና ሴቶችን ሌሎች አንድ እንድትሆን ሴትን ከጎኑ የፈጠርክ አንተ ነህ። ጓደኛው ረዳት እንድትሆን የሰጠኸው አንተ ነህ። ዛሬ አቤቱ የባሮችህን የወገረ ኢየሱስና የሁለት ኢየሱስን አንድ መሆን በምታወዛን ቤተሰቦች በምትባረክ ዘርና አንተን በማመን በማምለክ ጸርቶ በሚኖር በጎ መስራት ውስጣቸው በፈቃደ ሥጋ በፈቃደ ነፍስ አንድ ሆኑ። አንተን መፍራትን አሳድርባቸው ከአንተ ጋር ከምስጋና ጋር ለእጅ ክርስቶስ ለዘላለም በሚገባ በጌታችን ኢየሱስ አንተ የሚገኙ በረከት አድላቸው። ሰማይ በከዋክብት ጠብቅ። የምድርን ዓይኖች ብዙ የሆኑትና ተራራ ያሰማል። ሰማያት እንደቱ የሰጠህ የምድር ዕረፍት ስጠች ታጠጣቸው። አሁን ደግሞ አንተን ሰውን የምታፈቅር ቸር ሆይ ይህን የቀረበው ርዕስ ትባርክ ዘንድ እንለምንሃለን። ለሚለብሱት ሁሉ ለባሮች በቸርነት የደስታ ክብር የመዳን ልብስ ይሆናቸው ዘንድ በነፍሳቸው በሥጋቸው በመንፈሳቸው ንጹሐን እንዲሆኑ ጠብቃቸው። ጽድቅን በመስራት ሕይወታቸውን የንጽሕናና የሰላም የጤና ልብስ ትሁን። የሰማይና የምድርን በረከት ስጣቸው። የቀናውን ነገር በመስራት ባለጸጎች አድርጋቸው። ቤታቸውን ከበረከት ሁሉ ሙላ። በየጊዜው ሁሉ ፈቃድህን ለመስራት የበቁ አድርጋቸው። አንተ የሆነውና ቸርነትን የበዛ ነውና ቸር ከሚሆን አባት ጋር ክብር ይገባል። ከአንተ ጋር ትክክል ከሚሆኑ ማየት ከሚሆን ከመንፈስ ቅዱስ ጋር አሁንም በየጊዜው ሁሉ ለዘላለሙ አሜን። ቅድመ ዓለም የታዘዘውን ልብስ በለበሱ ጊዜ የሚጸለይ ቅድመ ዓለም ለነበረ እግዚአብሔር ምስጋና ይገባል። የዘመኑ መጀመሪያ ይህ ነው የማይባል ቀዳማዊ ነው። ፍጥረት ካለፈ በኋላ የሚኖር ዳህራዊ ነው። በኃይሉ ተናግሮ ፍጥረቶችን የፈጠረ ብዙ ቸርነቱን ለእነርሱ የሰጠ ገናና ጌታ ነው። ከፍተኛ በምትሆን ከኃይልነት ነዋሪ በምትሆን ኃይሉ ሰማያውያንን ምድራውያን የፈጠረ እርሱ እኛን ተዋሃደ። ለቅድምና ጥንት የነበረ ነዋሪ ቀዳማዊ ነው። ለጌትነቱም ፍጻሜ የለውም። አብሮቱም ለመተርጉም አንደበቶች የደከሙ አኳኋኑን ለማወቅ ከመመርመር እውቀቶች የታከቱ ስልጣን ያላቸው ኃያላኑ የተገዙለት ጽኑዓን ነገሥታት እንደ ጌትነቱ ወድቀው የሰገዱለት የሁሉ ጸሎት የሚሰማ የሞቱትን ሰዎች ነፍሳት የሚያድን ፊተኞችንም ኋለኞችን በካህሊነቱ ለፈጠረ ለእግዚአብሔር ምስጋና ይግባው አሜን። ቸሮችን ለበጎ ስራ የምታነሳሳ ሀገሮችን ባሮች ላቀረቡት ልመና መልስ የምትሰጥ በጎ አድራጊ በቀልም ይቅር ባይ እንቅፋቶችን የምታስወግድ የስቃይ ጽናት የምታቃልል በደሎችን የምታስተሰርይ በጎችን እድሎችን የሚያድኑ በረከቶችን የሚያወርድ ዘመኖች እና ጊዜዎች ሰዓቶች አልቀደሙም። ፍጥረት ሁሉ በመለኩ ተሸፈኑ። የፍጥረት ወገኖች ሁሉ በሌላ በውጭ አድራጎት ተዛርገዋል። በሁሉም ዘንድ የሚወስርን የሚወዳደረው ምሳሌ የሌለው ከአስታዮች ሁሉ በላይ የከበረ ከሰማዮች ሁሉ በላይ ከፍ ያለ ነው። በስራው የተመሰገነ በስጦታው የተመሰገነ ነው። ችሎታዎችን ሀብታትን በማደስ ያለው ሰውን የሚወድ ያላጽናቸው በቀረቡ ሕጎችን ላይ ለሚያጸናቸው ለእግዚአብሔር ክብር ምስጋና ይገባል።
የተበተኑትን የሚሰበስብ የራቁትን ወገኖች የሚያቀርብ በእግር መጨረሻ የተጨነቀውን ደስ የሚያሰኝ ከለቅሶት የሚጠብቅ መኝታና አብቶ ለሚለምነው ፍርድ ሀብትን የሚሰጥ ከዓይን ማየት አስቀድሞ የሚያውቅ ነቢያቱን ሐዋርያቱን እርሱን ከለማወቅ ወደ መታወቅ ያስተምሩ ዘንድ አዘዘ። በነገደ ኪሩቤል ለሚቀደስ በነገደ ሱራፊል ለሚመሰገን በእርሱ ምስጋና ይገባል። ቸር እውነተኞች ነቢያት ሐዋርያት በካህንነቱ ለጌታችን ከሚያምኑ ሰዎች ጋር በነፍስ የሚያመሰግኑ ለስሙ የሚሰግዱለት ለእርሱ እንስገድ፣ እርሱንም እናምልክ። ፍጥረት ሁሉ በእርሱ ይመን። የገዥነት ስልጣን የገናናነት ኃይል ስግዱ እኩል ተብሎ ይመስገን እስከ ዘላለም ገንዘብ የሚሆን በእርሱ ላይ የሚጸለይ ጸሎት ይፈጸማል። በዚህ ላይ የሚጸለይ ጸሎት አቤቱ ያልበቀለ ኃጢአተኞች ወደኛ አድምጥ፣ ስማንም የባሮችን የገብረ ሥላሴንና የገብረ ኢየሱስን የሁለተ ኢየሱስን የረዳቱን የአንድ መሆን አጽናፈት ነገር ሁሉ አድናቸው። ረጅም ዕድሜም ስጣቸው። በውሃት በጸጥታ በትዕግስት ያለ ነውር ያለ በደል ይኖሩ ዘንድ ዘወትር ፈቃድ የሚፈጽሙ ዘንድ የልባቸውን የሕሊናቸውን ዓይን አብራ ዘወትር ፈቃድ የሚፈጽሙ ዘንድ አንተ ይቅር ባይ ነህና ወደ አንተም ከሚቀርቡት ሁሉ ይቅርታ የበዛ ነውና ስግደት፣ ክብር፣ ምስጋና ለአንተ እናቀርባለን። ሁሉን የያዘ ጌታችን አምላካችን ሆይ የመድኃኒታችን የጌታችን የአምላካችን የኢየሱስ ክርስቶስ አባት በወላጆች በካህናት ነገሥታት ነቢያት የቀባ ሰውን የምትወድ ብቻ ጌታ ወደ አንተ እንለምናለን እንወልዳለን። ይህንን ዘይት ትባርክልን ዘንድ ሁለቱም ባሮችን የገብረ ኢየሱስና ሁለተ ኢየሱስን የሚያከብር ዘይት ይሁን። የጽድቅና የፍርድ መሳሪያ ይሁን። አሜን። የሚያጠፋ የንጽሕና ቅቤ ይሁን። አሜን። የሚያጠወልግ መልክና የሥጋ ብርሃን ይሁን። አሜን። የግልጽና የደስታ የእውነተኛ ኃይለ ድኅነት የጠላትን ሥራ ሁሉ ድል የሚነሳ ይሁን። አሜን። ውስጣቸውን ሥጋቸውን ልቦናቸውን የሚያድን ይሁን። የንጽሕናና የመልካም ሥራ ፍሬን የሚሰጥ ይሁን። ክብር ምስጋና ለተቀደሰው ስሙ ይሁን። ከአንድ ልጅ ከአንተ ከፍቅር ከሚሆን ሕይወት ከሚሰጥ ከመንፈስ ቅዱስ ጋር ዛሬ በወዝም ዘላለሙ አሜን። በላይ የማይቆጠር ቸርነት የሚነግር ያለ ፈጣሪ እግዚአብሔር ሆይ ልመናቸውን ተቀበል። ባሮችን ገብረ ኢየሱስና ወለተ ኢየሱስን በጸጋ ያጎናጽፋቸው፣ አንድነታቸውን አጽናን፣ ጋብቻቸውንም በንጽሕና ጠብቅ። እኛንም ከእነርሱ ጋር በበረከት ያድርጉ ዘንድ በቅዱሳን መላእክቶች ጠብቀን። ልመናችን ከፊትህ አድርስ። አቤቱ በቸርነትህ ከመንግሥተ ስጦታችንን ብዛት አብዛ። ጻድቃን በሚኖሩበት ዕረፍት ቦታ እኛንም በመንግሥተ ሰማያት መኖርን ስጠን። በአንድ ጊዜ ወደታችን በክብር ያለበት ጽጌት መሰጊት ለአንተ ገንዘብ የሚሆን ዛሬ ወርነ አሜን።
በዚህ የምጸልይባት ምክር የምጸልይ ፍጥረታትን የፈጠረ ሰማዮችን በቃሉ የሸለመ ምድርን የመሰረተ በውስጡ ያለውን ሁሉ በፈቃዱ ያከናወነ የተበተኑትን ሰብስቦ አንድ ያደረጋቸው ጌታ አንተ ነህ። ዛሬ አቤቱ በቃል እንዳዘዝክ እነዚህ ባሮች አንድ የሆኑ ዘንድ እንማልዳለን። መንፈስ ቅዱስ እንዳደረጉት አድሮ በሚሰጠው ክብር የተሳሰሩ የሆኑ ዘንድ እርስ በርሳቸው እንዳይለያዩ ፍቅር ይደርባቸው። እርስ በርሳቸው እንዳይለያዩ ፍቅር ይደርባቸው። በፍቅር አንድ መሆናቸው ፍጹም ይሁን። በፍቅር አንድ መሆናቸው ፍጹም ይሁን። እርስ በርሳቸው በአጸኑት ፍቅር ማሰናሰሪያ ይጸኑ ዘንድ ቤተክርስቲያን በተመሰረተችበት ሕግ አጽናቸው። የፍቅር ማሰሪያ ጋብቻቸውን በሕግ ያዘዝክ አንተ ነህ። የአንድ ልጅን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ይፈጽሙ ዘንድ ስለ ትእዛዝ በመካከላቸው ስምምነትን አደረግህ። ከአንተ ጋር ክብር ስግደት የሚገባው ዛሬ ዘወትር ለዘላለሙ አሜን። ቅዱስ እግዚአብሔር የማይጠፋ የሚያስገዱ አክሊሎችን ወዳጆች የምታቀዳጅ ሰማያውያን መላእክትን ምድራውያን ጻድቃንን አንድ ያደረገ አንተ ነህ። እግዚአብሔር በጌታችን ላይ አሁን ለባሮች ለገረሞችና ለወለተ ኢየሱስ አዘጋጅተን ያስቀመጥናቸውን አክሊሎች የበረከት የድኅነት አክሊሎች ይሆኑ ዘንድ ባርክላቸው። የፍጹም ደስታ አክሊል አድርግላቸው። የሕይወት ምቾት አክሊል አድርግላቸው። የትሩፋት የሚያሰራ አክሊል አድርግላቸው። የእውቀት የጥበብ አክሊል አድርግላቸው። የሚያጽና ኃይል የሚሰጥ አክሊል አድርግላቸው። በረከትን ይቅርታን የሚሰጥ አክሊል አድርግላቸው። እነዚህ አክሊሎች የሚቀዳጁ ለባሮች ፍቅርን አንድነትን ስጥ። ፍቅራቸውን አጽንተህ ከክፉዎችና በክፉ መተሳሰብ አድናቸው። ሰይጣን ከሚያመጣባቸው ልዩ ልዩ ፈተናዎች ጠብቃቸው። ይቅርታን አብዝተህ አድርግላቸው። የልመናቸውን ድምፅ አስማ። አንተን መፍራት በልቦናቸው አሳድር። ወንዶች ሴቶችን ልጆች በማየት ደስ ይላቸው ዘንድ እስከ መጨረሻ እጅና እግር አኑሯቸውን ያለ ኃጢአት አቅና። ከእነርሱ የወለዱትን አሳድጋቸው። በሐዋርያት ስብከት ተሰብስባ አንድ ለሆነች ለቅድስት ቤተክርስቲያን የሚያገለግሉ አገልግሎት የሚጠቅሙ አድርጋቸው። እስከ ዕለተ ሞት በቀናች በኦርቶዶክስ ተዋሕዶ ሃይማኖት አጽናቸው። በፈቃደ በቸር አባትህ ላይ ግኑን በመንፈስ ቅዱስ ፈቃድ ወደ እውነተኛ ጎዳና ምራቸው። ዛሬ ዘወትር ለዘላለሙ አሜን። መዘምረ ሙሽራይቱ አክሊሉን አቤቱ በባሮች ላይ የክብር አክሊል አኑር። አቤቱ ይህን አክሊል ለባሮች ብዙ ጸጋን የሚያሰጥ አክሊል አድርግላቸው። አቤቱ ይህን አክሊል ለባሮች ሰማያዊ ክብርን የሚያሰጥ አክሊል አድርግላቸው። አቤቱ ይህን አክሊል ለባሮች ዲያብሎስን የሚያሳ የሚስማማ አክሊል አድርግላቸው። ይህን የጋብቻ ሕግ ፈቅደህ የሰጠህ ፈጣሪያችን ክርስቶስ ሆይ በጎን ነገር ሁሉ የምትሰጥ አንተ ነህና ተግባራቸው ሁሉ ባርክ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዓለም ለዘላለሙ አሜን። ሁሉን ያዝክ በሰማይ የምትኖር የአባቶቻችን ፈጣሪ እግዚአብሔር አምላክ ሆይ ወደ አንተ እንማልዳለን፣ የምትሰማን ዘንድ ታዝንልን ዘንድ እንማልዳለን። ሰማይና ምድር ባህርንም በውስጧም ውስጥ ያለውን ሁሉ የፈጠርህ በቀኝ ያስገድካት አቤቱ ትሰማን ዘንድ ታዝንልን ዘንድ ወደ አንተ እንማልዳለን። በአርአያና በምሳሌ ሰውን ፈጥረህ በገነት አስቀምጠህ አቤቱ ጸሎታችን ትሰማ ዘንድ ታዝንልን ዘንድ እንለምንሃለን። ከአዳም ጎን ሴት ፈጥረህ ለእሱ ረዳት የሰጠህ አቤቱ ትሰማ ዘንድ ታዝንልን ዘንድ እንለምንሃለን እንላለን። አብርሃም የባረክ ሚስትን ትሆን ዘንድ ሳራን የሰጠው ለአባቶች አለቃ የሚሆን ዘንድ የሾምከው አቤቱ ትሰማን ዘንድ ታዝንልን ዘንድ እንለምንሃለን። ይስሐቅን ከሴት አፍ ጠብቀህ የባረክኸው ርብቃንም ሚስት ትሆን ዘንድ የሰጠው አቤቱ ትሰማን ዘንድ ታዝንልን ዘንድ እንለምንሃለን። ያዕቆብን የባረክህ ልያን ለእሱ ሚስትነት ሰጥተህ የተስፋ ወራሾች ያደረጋቸው አቤቱ ትሰማን ዘንድ ታዝንልን ዘንድ እንለምንሃለን። ዮሴፍን የጠበቀው ለእሱ አስቤትን የሰጠው በእሱም እጅ የግብፅን ሀገር ሁሉ እየመገበ አቤቱ ትሰማን ዘንድ ታዝንልን ዘንድ እንለምንሃለን። በኋላ ዘመን ከሴት መወለድ የወደድህ ለሰው ነገድ ብርሃን የሆንክ አቤቱ ትሰማን ዘንድ እንማልዳለን። በቃና ዘገሊላ ሰርግ የተገኘ ያንን ጋብቻ የባረከ ያንን ጋብቻ እንደባረከ አሁንም ይህን ጋብቻ ባርክ። አቤቱ ይህን ጋብቻ ባርክ። አቤቱ ትሰማን ዘንድ ታዝንልን ዘንድ እንማልዳለን። በስልጣን መሐወር እውነት ሊሆን ጠጅ ያደረገች ይህን የገብረየሱና የሁለተኛሱን የባሮችን ጋብቻ ባርክ። የሰላምና የጤና የፍቅር ጋብቻ አድርግላቸው ጠብቃቸው። አቤቱ ትሰማን ዘንድ ታዝንልን ዘንድ እንለምንሃለን። ቸርነትና ርኅራኄ ሐዘን የበዛ አቤቱ ቸርነትን የምናገር አድርገን ሰው የምትወዱ አቤቱ ትሰማን ዘንድ
ታዝብልን ዘንድ እንለምናለን። ሕይወትን ካለመኖር ወደ መኖር ያመጣ ዘላለም ገናና የሆንክ አምላክ እግዚአብሔር ሆይ በቃል ፍጥረት ሁሉ ሲከናወንበት እሱን የሰጠ ሰውን ግን እንደ መልክ እንደ ምሳሌ አድርገህ ፈጠርከው። ከዚህ በኋላ አዳም ብቻውን ሊኖር አይገባውም ብለህ በአዳም ላይ እንቅልፍ አመጣበት። ከጎኑ አጥንትን ነስተህ በእሱ ፈንታ ሥጋን መላ ሴትን ፈጥረህ ለእሱ ረዳት አድርገህ ሰጠኸው። ስለዚህ ሰው አባቱና እናቱን ትቶ ሚስቱን ይከተላሉ፣ ሁሉም አንድ አካል ይሆናሉ። እግዚአብሔር አንድ ያደረጋቸው ሰው አይለየውም። በወንጌል እንደተነገረ አብርሃምና ሳራን፣ ይስሐቅን፣ ርብቃን፣ ያዕቆብን፣ ልያን የባረካቸው እግዚአብሔር በኃጢአት ከመጎሳቆል አነጻሃቸው። ባሮችን በዓይነ ምሕረትህ ተመልከት፣ ጋብቻቸውን አጽና፣ መኝታቸውን በንጹህ ጠብቅ። ድል በማይነሳ ሥልጣን ጋርዳቸው፣ አንድ ልብ አድርጋቸው። ለአንተ ይንገሩ ዘንድ ፍቅርን ደስታ ስጣቸው። ያ እግዚአብሔር የተባረከ ዘር ስጣቸው። ለአብርሃም ለሳራ ይስሐቅ፣ ለይስሐቅ ለርብቃ ያዕቆብን፣ ለያዕቆብ የእስራኤልን ቤተሰቡ የአስራ ሁለት ነገድ ተሰጠ። ከዚህ በኋላ ከዚህ ከእኛ ጋር ያሉት ሴቶችን ወንዶችንም በሥጋ በመንፈስ በረከት ሁሉ ባርካቸው። ወንዶችንም ሴቶችንም ልጆቻቸውን ሁሉ ጠብቅ። በአንድ ልጅ በጌታችን በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ ለእርሱ ከአንተ ጋር ክብር ምስጋና ሰግድ የሚገባ ዛሬ ወይም ዘላለም አሜን። ልዩ ሦስት በምትሆን የምትሆን አብ ወልድ መንፈስ ቅዱስ ሆይ የክርስቶስ ወገን የሚሆኑ እርስ በርሳቸው የሚሳቀሉ ወገኖችን መላእክት ደቂቀ አዳም በሚከብሩበት ክብር አክብር። በእኛ ላይ መንፈስ ቅዱስ ሀብት አሳድርብን። አብያተ ክርስቲያናት በቸርነት እንዲከፈቱ አድርግልን። እስከ ዕለተ ሞት ድረስ ክብርት የምትሆን ሦስትነትን ማመን ፍጹም አድርግልን። ጌታ ኢየሱስ ክርስቶስ ሆይ የታመሙ ወገኖችን ጎብኝተህ አድናቸው። መንገድ የሄዱትን አባቶቻቸው ወንድሞቻቸው ቀኝ መንገድ ምራቸው። በጤና በፍቅር ወደ ቦታቸው መልሳቸው። ነፋሱን የምሕረት ነፋስ አድርገው ወደ ሰማይ ነፋሱን የምሕረት ነፋስ አድርግልን። ዝናቡን የምሕረት ዝናብ አድርገው በየዓመቱ የሚዘራውን የምድር ፍሬ እንደ ቸርነትህ አብዛ። በምድር ላይ ዘወትር ተድላ ደስታን አድርግ። ወደ ፍቅርን አጽናልን። ለእኛ በጎ ነገር ሲያደርጉልን ጽኑዓን የሚሆኑ የደስታ ልቦና ለሁሉም ለእያንዳንዱ ላክ በየስማቸው አያለ በሚሆኑ በንግሥተ ሰማያት ዕድሜውን ያብዛላቸው። በቀናች ሃይማኖት ያሉትን የሞቱና የአባቶች ወንድሞቻችን የጥቂት መሳሳሉት መባለ የሚያስቡትና ክብሩ የዕጣን መሥዋዕት ኖረን ዘይት ወይም ለመስጠት የሚያስቡትን አክብር። መጋረጃ መጽሐፍት ፀሐይን ጽዋ ምስፈጽና በመስጠት የሚያስቡት ፈቃዳችን ክርስቶስ በኢየሱስ ክርስቶስ ሰናይናጋችን ስታቸው ዘንድ ትሰጣቸው ዘንድ ይቅርታን ያገኙ ዘንድ ከእኛ ጋር የተሰበሰቡትን ሁሉ ፈቃዳችን ክርስቶስ ሁሉንም ይቅር ባላቸው። የሚያስፈራ የሚያስደንቅ በሚሆን ፊት መስዋዕትና ቀረበቱን ሁሉ የተጨነቀትን ነፍስ ሁሉ ደስ ያሰኛበት እስራት የታሰሩትን በስደት በምርኮ ያሉትን በጽኑ ትእዛዝ የተያዙትን ፈቃዳቸውን በቸርነት አድናቸው። አቤቱ አስታራቂያችን ኢየሱስ ክርስቶስ ወደ አንተ በምንለምንበት ጊዜ እንድናስባቸው ያዘዝነውን ሁሉ በመንግሥተ ሰማያት አስባቸው። አለ የሚሆኑን ባሪያህ ሥላሴ ባሪያን አስበኝ። አቤቱ ወገኖችን አድን ወገኖችንም አድን። ካህናቱን ክብር እስከ ዘላለም በረከት ጠብቃቸው ከስከስ ማድረጋቸው ሀብተ መንፈስ ቅዱስ የተጎናጸፍክ የተባረክ ልጅ የተወደድክ ወንድሜ ሆይ በዚች በተባረከች ሰዓት ለአንተ የተዘጋጀች ሚስትን በንጹሕ ሕሊና በየዋህ ልቦና በፈራጅ ሰውነት ልትቀበላት ይገባሃል። ፍጻሜዋ ያማረ ይሆን ዘንድ ስለ እርሷ ችግር ልትተጋ ልትራዳት ልቦናዋን ደስ ለማሰኘት ልትፋጠን ይገባል። አደዋለሁ እቀበላታለሁ እራዳታለሁ። ይህንን ቅዱስ ጋብቻ ተፈጽሞላችኋል። ፍጻሜ ያማረ ዘንድ ስለ እርሷ ችግር ልትተጋ ልትራዳት ልቦናዋን ደስ ለማሰኘት ልትፋጠን ይገባል። ከዛሬ ጀምሮ ከወላጆቿ ይልቅ አሳዳሪዋ አንተ ነህ። ተቀብያታለሁ፣ ተቀበላት። እነሆ ቅዱስ ጋብቻ ተፈጽሞላችኋል። የእግዚአብሔር ጸጋ ተፈጽሞላችኋል። ይህንን ያዘዝኳችሁን ሰምታችሁ የፈጸማችሁ እንደሆነ እግዚአብሔር ይረዳችኋል። የገዛችሁትንም ያበዛላችኋል። ልቦናችሁን የሚያስደስትባቸው የተባረኩ ልጆች ይሰጣችኋል።
ሀብተ መንፈስ ቅዱስን የተጎናጸፍክ የተባረክ ልጄ የተወደደ ወንድሜ ሆይ በዚች በተባረከ ሰዓት ለአንተ የተዘጋጀች ሚስትህን በንጹህ ሕሊና በየዋህ ልቦና በጸራች ሰውነት ልትቀበላት ይገባል። ተብያታለሁ። ያስገባው ተቀበሉ። ያማ ባማ ቅዱስ ጋብቻ ተፈጽሞላችኋል። የእግዚአብሔር ጸጋ ሰፍሮባችኋል። ይህንን ያዘዝኳችሁን ሰምታችሁ የፈጸማችሁ እንደሆነ እግዚአብሔር ይረዳችኋል። የገዛችሁትን ያበዛላችኋል። ልቡናችሁ የሚደሰትባቸው የተባረኩ ልጆችን ይሰጣችኋል። ረጅም ዘመናትን ሰፊ ወራትን ይሰጣችኋል። ወዲህም ወዲያው ዓለም ኑሯችሁን ያሳምርላችኋል። አንቺም የተባረክሽ የከበረች ልጅ ሆይ እነሆ ባልሽ የታዘዘውን ሰምተሻል። አንቺ ደግሞ እርሱ ከታዘዘው አግብተሽ እጥፍ ድርብ ልትሰሪ ይገባሻል። ምንም አንቺ ከእሱ ጋር አንድ አካል ብትሆን እሱ አሳደረሽ ነውና ልትፈሪው ልታከብሩ ይገባሻል። ምክሩን ትእዛዙን ደስ ብሎሽ በመግለጽ ተቀበዩ እንጂ እምቢ አትበዩ። በፊቱም በእሱ ተቆጥተሽ አታንጎራጉሪ። ለእሱ የሆነውን አታንጎራጉሪ ማለት ነው። በፊቱም በእሱ ተቆጥተሽ አታንጎራጉሪ። ለእሱ የሆነውን ሁሉ ምንም ቢሆን አታፍሪበት። ይህንን ያደረገች እንደሆነ በስራሽ ሁሉ እግዚአብሔር የተከተለሽ ትሆኛለሽ። የእግዚአብሔር ባንክ ላይ አሰልጥኖታልና እንዲሁም እግዚአብሔር ባንክ ላይ አሰልጥኖታልና ወላጆችሽን ካገለገለሽ በኋላ ለእርሱ የታዘዝሽ ከእሱ ጋር እንድትኖሪ አዝዞሻልና። ሳራ አብርሃምን ጌታዬ እያለችው ስትታዘዘው እንደኖረች እግዚአብሔርም ለእሱ መታዘዙን አይቶ ባረካት። ከልጅናም በኋላ ይስሐቅን ሰጣት። ዘራቸውን እንደ ሰማይ ኮከብ እንደ ባህር አሸዋ አደረገ። አንቺም ይህን የታዘዝሽውን ብትሰሚ እግዚአብሔር ይረዳሻል፣ ሀብትሽን ያበዛልሻል፣ በቤትሽም በረከቱን ያወርድበታል። ዓይኖችሽ ደስ የሚሰኙበትን የተባረኩ ልጆችን ይሰጥሻል። እግዚአብሔር እንዲህ ይባርክሽ። እግዚአብሔር እንዲህ ይባርክሽ። አሜን። የተባረክሽ ልጅ የተባረክሽ ልጅ እግዚአብሔር ይባርካችሁ። ከመርከብ በወጡ ጊዜ ኖኅ ሚስቱን ልጆቹንም እንደባረካቸው ምድርም በእነሱ ዘንድ እንደመላት በእናንተ ዘር ይምላላት። አብርሃምንና ርብቃን ያዕቆብን ልያን እንደባረካቸው ይባርካችሁ። ስሙ ይክበር ይመስገንና በቃና ዘገሊላ ሰርግ የወረደች የእግዚአብሔር በረከት ትደርባችሁ። በመካከላችሁ ስምምነት ታደርግላችሁ። ፍቅርን በልቦናችሁ ታሳድርባችሁ። ብዕራችሁን ያብዛላችሁ። ቤታችሁን ያንጽላችሁ። ረዥም ዕድሜ ጸጥ ያለ ኑሮ ይስጣችሁ። የተባረኩ ልጆችንም ይስጣችሁ። አቤቱ ይህ የተባረከ ጋብቻ ትቀበለን ዘንድ እንለምንሃለን። ስለ ምድራዊ ፈንታ ሰማያዊ ስለምታልፈው የማታልፈውን ስለምታረገው የማታረገው ዓለም ትከፍለን ዘንድ እንለምንሃለን። ጥቃቅኑንም ታላላቁንም ኃጢአት ሁሉ አስተሰርይልን። የሰይጣንን ተንኮል ከእኛ አርቅልን። የሰይጣንን ተንኮል ከእኛ አርቅልን። ከዛሬ በዚች በተባረከች ቀን የተሰበሰቡ ወንድሞቻችን በጽኑ ስልጣን ጠብቃቸው። ቤታቸውን አንጽላቸው። ሐዘን የማይቀላቀለው ደስታ ስጣቸው። ወለተ ኢየሱስ ገብረ ኢየሱስና ወለተ ኢየሱስንም ጠብቅልን። ንዑድ ክቡር የሚሆን በስልጣን ጳጳሳት አባ ማቴዎስ ብዙ የሚሆን አባ ኤፍሬምንም ብዙኃን የሊቃነ ጳጳሳቱ ጳጳሳቶች ቅዱሳኑ ቀሳውስቱን ዲያቆናትን ጠብቃቸው። ቤተ ክርስቲያን በእነርሱ መሪነት ወደ ጸጥታው መደብ ትደርስ ዘንድ አምላክን በወለደች በድንግል ማርያም አማላጅነት ብዙኃን በሚሆኑ በሰማዕታት በጻድቃን ሁሉ አማላጅነት
የዓለሙ መድኃኒት በሆነ በኢየሱስ ክርስቶስ መከራ የተቀበሉ ዛሬም ዘወትርም ለዘላለሙ አሜን። የጋብቻ ትልቅ ስርዓት በእግዚአብሔር አጋዥነት ተፈጸመ። አስጀምሮ አስፈጽሞ ለዚህ ልጆች ከምስጋና ይግባው አሜን። የአብርሃምን የሳራን ጋብቻ የባረኩ ስላሶች የወንድማችን የእህታችን ትዳራቸውን ይባርክልን ይቀድስልን። ስሉስ ቅዱስ ይባርክልን ይቀድስልን። በሰላም ያሳድረን፣ ሰላም ያዋለን፣ ከሰንበት ጸጋ በረከት ያሰጠን። የአብርሃም